ከትውልደ ናይጄሪያው አባቱ የፈረንሳይ ዜግነት ካላትና በትውልድ አልጀሪያዊት ከሆነችው እናቱ በእንግሊዝ መዲና ዋይት ሲቲ በሚባለው የለንደን ክፍል ተወለደ። ከተለያየ ሀገርና አህጉር የመጡት ቤተሰቦቹ የተለያየ አኗኗር ዘይቤን ተላብሶ እንዲያድግ አድርገውታል። ማይክል አክፖቪ ኦሊሴ ገና በልጅ ዕድሜው የአርሰናል የታዳጊዎችን አካዳሚ ከመቀላቀሉ በፊት በሚኖርበት አቅራቢያ በሚገኘው የታዳጊዎች ማዕከል ከነበረው ሃይስ አካዳሚ የእግር ኳስ ሕይወቱን ብሎ ጀመረ። በ2009 የአርሰናል አካዳሚን የተቀላቀለው ማይክል ኦሊሴ ብዙም ሳይቆይ በዛውኑ ዓመት አርሰናልን በመልቀቅ ለ7 ዓመታት የቆየበትን የምዕራብ ለንደኑን ክለብ ቸልሲ አካዳሚ ተቀላቀለ። ቸልሲን የተቀላቀለው ማይክል ኦሊሴ በአካዳሚው ጥሩ ብቃትን ቢያሳይም በክለቡ ግን ተቀባይነትን ማግኘት አልቻለም ነበር። ይህም የሆነው ደግሞ ማይክል ኦሊሴ በባህሪው በጣም አስቸጋሪ ልጅና በትምህርቱም ደግሞ በጣም ደካማ ልጅ በመሆኑ ነበር። በትምህርቱ ደካማ ቢሆንም በባህሪው ከብዙ የአካዳሚው ተጫዋቾች ጋር ብዙ አለመግባባትን የሚፈጥረው ማይክል ኦሊሴ ክለቡ ቸልሲን ቢለቅም የአካዳሚው አሰልጣኞች ግን የልጁን ታለንት በጣም ያደንቁ እንደነበር ይናገራሉ። ከቸልሲ አካዳሚ የለቀቀው ማይክል ኦሊሴ ወዲያው ወደ ሰሜን የእንግሊዝ ክፍል በመሄድ የማንቸስተር ሲቲን አካዳሚ ተቀላቀለ። በአዲሱ አካዳሚ ማንቸስተር ሲቲ ብዙ ቆይታን ማድረግ ያልቻለው ማይክል ኦሊሴ ከሌሎች የአካዳሚው ታዳጊዎች ጋር በፈጠረው አለመግባባት የተነሳ 1 ዓመት እንደቆየ ክለቡን ለቀቀ። የማንቸስተር ሲቲ አካዳሚን እንደለቀቀ ለ6 ወራት ያክል ክለብ ማግኘትም አልቻለም ነበር። ቢሆንም ግን በ2017 በእንግሊዝ ሁለተኛ ዲቪዚዮን የሚጫወተውን የሪዲንግ አካዳሚን ተቀላቀለ። በሪዲንግ አካዳሚ በመጫወት ላይ የነበረው ኦሊሴ በጁላይ 2018 የሪዲንግ አካዳሚን በመልቀቅ ወደ ዋና ቡድን መካተት ቻለ። ማይክል በማርች 2019 ሪዲንግ ክለብ ከሊድስ ዩናይትድ ጋር በሚጫወትበት ጊዜ 3 ለግብ የሚሆኑ ኳሶችን በማቀበል የብዙ ትልልቅ ክለቦችን ትኩረት በሱ ላይ እንዲያርፍና አሰልጣኙም ደግሞ በሱ ላይ እምነት እንዲጥል ማድረጉን ችሏል። በ2017-18 ባሳየው ጥሩ ብቃት የተነሳ ለተጫዋቹ ጥሩ እይታ የነበረው ሪዲንግ በ2018 በጁላይ 15 የመጀመሪያውን የ3 ዓመት ፕሮፌሽናል ኮንትራት እንዲፈርም አደረገው። በክለቡም ጥሩ ብቃቱን ማሳየቱን የቀጠለው ማይክል ኦሊሴ በመስከረም 19 2020 ሪዲንግ ክለብ ከበርንሌይ በሚያደርጉት ጨዋታ በ76ኛው ደቂቃ የመጀመሪያውን ፕሮፌሽናል ጎል በማስቆጠር ጆርኒውን ብሎ ጀመረ። በዓመቱ ጥሩ ብቃትን በማሳየት በኤፕሪል 2021 የዓመቱ ምርጥ ተጫዋች የተባለው ማይክል በጁላይ 8 2021 ሪዲንግን በመልቀቅ የፕሪሚየር ሊጉን ክለብ ክሪስታል ፓላስን በ5 ዓመት ኮንትራት በ$8.37 ሚሊዮን የመልቀቂያ ውል ተቀላቀለ። ፈረንሳዊ ኢንተርናሽናል ማይክል በመስከረም 11 2021 ክሪስታል ፓላስ 3-0 ቶተናም ባሸነፈበት ጨዋታ የመጀመሪያውን የፕሪሚየር ሊግ ጨዋታ ጆርዳናዊውን በመተካት በ86ኛው ደቂቃ ለመጫወት ቻለ። በመስከረም 23 2021 የመጀመሪያውን የፕሪሚየር ሊግ ጨዋታ ሙሉ ደቂቃውን ለፓላስ የተጫወተው ኦሊሴ በኦክቶበር 2021 ደግሞ ከኒውካስል ጋር በሚጫወቱበት ሰዓት የመጀመሪያውን ጎል ማስቆጠርም ችሏል። በዚህም ድንቅ ብቃቱን ማሳየት የቀጠለው ማይክል ኦሊሴ በ2023 10 የተሳኩ አሲስቶችን በማድረግ ለክሪስታል ፓላስ የመጀመሪያው 10 አሲስቶችን ማድረግ የቻለ የመጀመሪያው የክሪስታል ፓላስ ተጫዋች ለመሆንም በቃ። በኦሊሴ ደስተኛ የሆነው ክሪስታል ፓላስ በኦገስት 2023 የ4 ዓመት አዲስ ውል በማስፈረም ውላቸውን ማራዘማቸውን አስታወቁ። በማይክል ኦሊሴ አስገራሚ ብቃት የተነሳ ትልቆቹ የእንግሊዝ ክለቦች አርሰናል፣ ቸልሲ፣ ማንቸስተር ዩናይትድ፣ ኒውካስል ዩናይትድ እና ማንቸስተር ሲቲ ተጫዋቹን ማስፈረም እንደሚፈልጉ ጭምጭምታ መጣ። ቢሆንም ግን ባልታሰበና በድንገተኛ ዝውውር በ2014 በጁላይ 7 የቡንደስሊጋው ኃያል ክለብ ባየር ሙኒክ ተጫዋቹን ማስፈረም እንደሚፈልጉ ተናግረው በ2024 በ60 ሚሊዮን ዩሮ ኦሊሴን ማስፈረማቸውን አስታወቁ። ታዲያ የቡንደስሊጋውን ክለብ ከተቀላቀለ ወዲህ ለ2 ተከታታይ ዓመታት የቡንደስሊጋው ሻምፒዮን ሲሆን እያሳየ ባለው አስገራሚ ብቃትም የተነሳ የክለቡ አይነኬ ተጫዋቾች ውስጥ አንዱ መሆን ችሏል። ቢሆንም ግን ሌሎች የአውሮፓ ኃያላን ክለቦች አይናቸውን ጥለውበትም ይገኛሉ። ከነዛም ውስጥ የስፔኑ ኃያል ክለብ ሪያል ማድሪድ ቀዳሚው ነው።
በአሁኑ ሰዓት ደግሞ በ2026 የዓለም ዋንጫ እያሳየ በሚገኘው ድንቅ ብቃት ብዙ የእግር ኳስ ተንታኞች ለባላንዶር እጩነት እያቀረቡት ይገኛሉ። ከወዲሁ እያሳየ ባለው ድንቅ ብቃትም ለዓለም ዋንጫው ቅድመ ግምትን ካገኘው የፈረንሳይ ብሔራዊ ቡድን ጋር በመሆን የዓለም ዋንጫውን ያጣጥም ይሆን የሚለውም ከወዲሁ የሚጠበቅ ጉዳይም ሆኗል።